ሰላም የተከበራችሁ የክርስቶስ ቤተሰቦች፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ዛሬም እንደተለመደው አቋቋምን በዚህ ውስጥ እናየዋለን ማለት ነው። ምኑ እናያለን? መጀመሪያ ጉሮሮውን ከምልክቱ ጋራ አቋቋም ከዜማ ምልክት ጋር ምን ያህል እንደሚዋሃድ ምን ያህል ተያያዥነት እንዳለው እናያለን። ከዚያ ደግሞ ጸናጽሉንም እናያለን። እንዲሁም የመረግዱንም ጸናጽል እናያለን ማለት ነው። የትም እንዳትሄዱ ታተርፉበታላችሁ። እንከታተል። አቋቋም በጣም ቀላል ነው። እሺ እንግዲህ ዛሬ የምናየው ዚቅ ዘደብረ ታቦር የደብረ ታቦርን ዚቅ ነው ማለት ነው። በደብረ ታቦር ዚቅ አማካኝነት ሌሎችንም በዚሁ መልኩ እንጠቀምበታለን ማለት ነው። በዚህ ዚቅ አማካኝነት ሌሎችንም አብረን እናያለን ማለት ነው። ይሄን አየና ማለት ተመሳሳይ ስለሆነ አንድ ምልክት ስለሆነ አብረን እንረዳበታለን ማለት ነው። እሺ እንግዲህ እንደምታዩት እዚህ ጋር ቁርጥ አለ። ይሄ ቁርጥ ይባላል። ይሄ ምልክት ሰላም ለከ፣ ይሄ የዜማ እንትን ነው ማለት ነው። የዜማ ምልክት ነው። ኦ ይሄ ደግሞ ፀሐይ ማለት ነው። ደብረ ታቦር፣ ይሄ ደግሞ አንበር ማለት ነው። እዚህ ጋር ደብረ ታላይ 30 ማለት ነው። ዘአስተራየ ይሄ አጽገቦሙ ማለት ነው። ላዕሌከ ይሄ ደግሞ ስጋ ለቢሶ ማለት ነው። ትገጾ ትምህርተ ጉባኤ ትምህርተ መንግሥት ሁለት ጭረት ይሄ ደግሞ ስጋ ዘሙአኒ ድርስ ይባላል። ኒስ ማለት ዘሙአኒ ድርስ ማለት ነው ማለት ነው። ለምሳሌ ዘሙአኒ ብቻ ቢሆን ኖሮ ትምህርተ መንግሥት ብሎ ብቻ ስለሚያቆም ማለት ነው። ድርስ ሲጨመርበት ግን ትምህርተ መንግሥት እንላለን ማለት ነው። እዚህ ጋር ደግሞ ህየ እዚህ ጋር ጭረት ማለት ነው። በጭረቱ ላይ ደግሞ ተሰቅለ የሚለውን እንጠቀምበታለን ማለት ነው። ተሰቅለ የሚለው ባይኖርም ጭረቱ ብቻ ልክ በዚህ መልኩ ሊጮህ ይችላል ማለት ነው። ህየ ንሰ ንሰ ላይ ደረት ንሰ 30 ንሰ ግላ ጭረት እግዚእ ማለት ነው። በሰያፍ ስለሆነ ነው በዚህ መልኩ የሚጮህ ማለት ነው። ፍልነ ጭረት ልፋት ወመድህን ማለት ነው። ይሄ ደግሞ ህ በዚህ መልኩ ሲቀመጥ ማለት ነው። ሀበተሰብ ደረት ሀበተሰብ እግዚእነ አንብር ማለት ነው። እንግዲህ ምልክቶች የዜማ ምልክቶች መሰረቶቹ እነዚህ ናቸው ማለት ነው። እንግዲህ በእነዚህ መሰረትነት ነው አቋቋም እንድንፈጥረው ወይም ልናዜመው የምንችል ማለት ነው። እነዚህ መርህ ካልሆኑ ግን ባዶ ዘር በምንም አይነት ሁኔታ ልናዜመው አንችልም ማለት ነው። ስለዚህ መሰረቱ የትኛው ነው? ይሄኛው ነው ማለት ነው። እሺ እንግዲህ ይሄኛው ቁም ነው። ይሄ ደግሞ መረግድ ነው። እዚህ ጋር እንደምታዩት በጎሰ ይላል። በጎል ሰርግል ማለት ነው። በጎል ሰረገላ የሚባል አለ። በባለፈው ሰረገላዎች ላይ ያልሰራሁትኝም እንግዲህ ዛሬ እዚህ ጋር እናየዋለን ማለት ነው። በጎል ማለት ነው። በጎል ሰረገላ በጎል ሰረገላ ይሄን መስሎ ተቀምጧል ማለት ነው። ጉሮሮ የጎል ሰረገላ ምን አወጣጡ ወይም በጉሮሮ ሲቀመጥ ይሄንን መስሎ ይቀመጣል ማለት ነው። ገጾ 30 ሲል ማለት ነው። ጭረት ልፋት ወይም ርክርክ ሊቀመጥ ይችላል ማለት ነው።
ግን ጭረት ልፋት ከሚሆን ሞር የሚገልጸው ይሄኛው ነው ማለት ነው። ጭረት ልፋቱ ሰላም ይሄ ደግሞ ምንየክሙ ለባለፈው ምንየክሙ ሰረገላን አይተናል ማለት ነው። ሰላም ይሄው ሰረገላው ማለት ነው። እዚህ ጋር ምንየክሙ ሰርግል ብሎ ሰላ ያስቀምጣት ሰል ማለት ነው። ሰርግል ማለት ነው። ጭረት ርክርክ ማለት ነው። ይሄ ደግሞ ቁርጥ ይባላል። የሚለው ማለት ነው። ይሆናል ማለት ነው። ነድ ይሄም ቁርጥ ነው። ነድ ካለ በኋላ ይሄ ደግሞ ቁርጥ ማለት ነው። ፀሐይ ምልክት በወዳቂ ስለሚቆርጥ ማለት ነው። ይሄኛው ቢሆን ሞር የበለጠ ይገልጸዋል ማለት ነው። ይሄ ግን የሚቀመጠው አብዛኛውን ጊዜ እንደዚህ እየሆነ ነው። ይሄኛው ቢሆን ግን የበለጠ ግልጽ ሊያደርገው ይችላል ማለት ነው። መጨረሻው ላይ ጭረት ልፋት ቢሆን ሰላሳ ላይ ርክርክ ማለት ነው። በ30 ማለት ደብረ ድፋቱ ላይ ዕለታዊ ቦ ላይ ድፋት ቦር ቤዛ መሰርገል ማለት ነው። ዛ መጫር ዛ ይሄ ደግሞ ይሄ አትቆጣር ስ ትዋጣለች። ዛ አስተ ይሄው ስ ንባቧ አትነበብም ማለት ነው። ሳይለንት ሆና ነው የምታልፈው ማለት ነው። ዛ ስተ ሁለት መጫር ስተርአ አላይ ደግሞ ጭሮ መድፋት አየ ለተበር ላ ላይ ገጾ ማለት ነው። ላ ላይ ደግሞ ቦይ ይሄን የመሰለ ሲመጣ በዚህ መልኩ መጠቀም ማለት ነው። ምንም ይሄ ብቻ አሁን የኛው ብቻ እያዜብን እንዳልሆነ ተረዱኝ። ይሄን የመሰለ ሲመጣ በአጠቃላይ በዚህ መልኩ ነው የምንጠቀመው ማለት ነው። ርክርክ አድርገን መድፋት ይሄው ቦይ ጭረት ልፋት ገጾ ይሄ እህታ ነው። ትምህርታ ይሄኛው እንደነገርኳችሁ ሳይለንት ነው ለማለት ነው። ይሄኛውን ምልክት የምንጠቀመው ድምፁ የለውም ማለት ነው። መንግ ለተበር ድፋት ከዚያ የደረት ሂደት ማለት ነው። አያይዝ እንደማለት ነው። ይሄ ወይ ጭረት ሊሆን ይችላል። በደረት ሂደቱ ላይ ጭረት ብቻ ሊሆን ይችላል። ግን የሚገልጸው ብለን ያሰብነው እስት የሚለው እንዲያመጣ ማለት ነው። እስት መጠቅ እንዲያደርግ እስት ገጾ ቦይ በድፋቱ ላይ ማለት ነው።
የሚልም ይኸው ነው ማለትና ማለት ተመሳሳይ ነው ማለት ነው። ያነጋገር የድምፅ አወጣጥ ነው እንጂ ሌላ የያን ልዩነት ተብሎ ሊያዝ አይችልም ማለት ነው። ስለዚህ ዘመአኒ ድርስ ሲመጣ ይሄንን አስመስለን እንጠቀማለን ማለት ነው። እንግዲህ ዘመአኒ ድርስ ብዙ በዚህ ውስጥ በየክብረ በዓሉ በጣም ብዙ አለ። ስለዚህ ይሄንን ተጠቅመን በዚያ መልኩ እንጠቀማለን ማለት ነው። ምትምርታ መንግል ለተበር መንግል ድፋት ማለት ነው። መንግል ነስተ ይሄው መጨረሻው ላይ 30 ማለት ነው። ድርስ ጊዜም ቢሆን መጨረሻው 30 ነው። በግዕዝም ቢሆን ጸጋ ነው የሚሆነው ማለት ነው። ወይ 30 ወይ ጸጋ ወይ ነድ ይሆናል ማለት ነው። መጨረሻው ድርስ የጉሮሮ አወጣጡ 30 ይሆናል ማለት ነው። ይሄኛው ህታ ነው፣ ይሄ ቡበይ ነው። ቡበይ የሚለው ህታ ነው ማለት ነው። የጭረት ደረት ይሄ ቡበይ ማለት ነው። ድፋቱ ላይ ቡበይ ንሰ 30 ንሰ ግ ሁለት ጊዜ ጭሮ መድፋት ግ ድ ለተባ ድ ላይ ማለት ነው። ድ ይሄ ደግሞ ዛቲ ጉሮሮ ይባላል። ኩልነ ላይ ያለው ማለት ነው። ኩል የሚለው ማለት ነው። ዛቲ ጉሮሮ ተብሎ ይታወቃል። ጉሮሮ ይሄ እዚህ ጋር በዚህ መልኩ ተቀምጧል ማለት ነው። ዛቲ ጉሮሮ አወጣጡ እንደዚህ ነው ሊሆን የሚችለው። ኩል ድፋቷ ላይ 30 ጭረን ረከከን ድፋቷ ላይ 30 ማስቀመጥ ማለት ነው። ኩል ጭራን መድፋት ለላይ ደረት ማለት ነው። ይሄኛው ህታ ነው። ተላይ በእንቆ ሰምፔር የምትለውን መጠቀም ራከከን መድፋት ሰብሃ ይሄኛው መረክረክ ማለት ነው። ሳለ ሰብሃ በላይ ጭራን መድፋት ማለት ነው። ሀ 30 ይሄን ደግሞ ከጨርን በኋላ ሁለት ዶት ማስቀመጥ ማለት ነው። እዚህ ላይ ደግሞ ለተበር እግዚ በ30 እንደፋለን እንላለን ማለት ነው። በ30 ከደፋን በኋላ ሁለት ርክርክ ካደረግን በኋላ ጭረት ነው የምናደርገው። ይሄ ግን የበለጠ አይገልጸውም ማለት ነው። የሚገልጸው በ30 ከደፋን በኋላ እግዚ ቢል የበለጠ ይገልጸዋል ማለት ነው። በ30 ከደፋን በኋላ ርክርክ አድርገን ርክርኩ እንዳለ ሆኖ ማለት ነው። እዚያ ጭረቷ ጋር ደረት እናደርግና ሌላ ጭረት አንድ ብንጨምር ሞር ይገልጸዋል ማለት ነው። ይሄን የመሰለ እግዚ እንግዲህ ቁም ጉሮሮ ሄድ ይመስላል ማለት ነው። እንግዲህ በባለፈው እንትን አይተናል ማለት ነው። የቁም ጸናጽል
አይተናል ማለት ነው። እንግዲህ ዛሬ ደግሞ የበለጠ እያብራራ ነው እንሄዳለን ማለት ነው። እንግዲህ ስለ ድምፅ ጥራቱ በጣም ይቅርታ፣ ትንሽ ጉንፋን ነገር የሚባል ነገር ትንሽ ስለረበሸ ነው። በጣም ይቅርታ። እንግዲህ ሰረገላ አንድ ጸናጽል ነው ብያቸዋለሁ። አንድ ጸናጽል ማለት ደግሞ እንዴት ነው ያልኳችሁ? የሚለውን ሁለቱን ማለት ነው። እነዚህ ሁለቶቹ ድምፅ አንድ አድርጎ የያዘ ማለት ነው። ስለዚህ እንጣለው። እንግዲህ የቁም ጸናጽል ጥንድ እነዚህ ሁለቶቹ ሁለት እየሆነ መሄድ መቻል አለበት ማለት ነው። አንድ ቦታ ላይ አንድ ከሆነ ይበላሻል ማለት ነው። ስለዚህ ይሄንን በደንብ እየተከታተል ምን ያህል እንደተጣመረ እያየን እንሄዳለን ማለት ነው። ሰላም። እስከዚህ አንድ ጸናጽል ይሄው አንድ ጥንድ አድርጊያለሁ። ምለ እስከዚህም አንድ ጸናጽል እስከዚህ አንድ ጸናጽል ቁርጡ ብቻ አንድ ጸናጽል ማለት ነው። ብለን ማለት ነው። እስከዚህ ደግሞ አንድ ጸናጽል ይሄም ቁርጡ አንድ ጸናጽል ማለት ነው። እህታው 30 ነው። ደብረታ እስከታ ደግሞ አንድ ጸናጽል ደብረታ አቦር ይሄ ደግሞ መምታት ማለት ነው። ይሄ ታ ብሎ ሲቀመጥ ከመታው ጋር አንድ ጸናጽል ተብሎ ይያዛል ማለት ነው። ደብረታ አቦር እስከዚህ ማለት ነው። ለዛ እስከዚህ ደግሞ አንድ ጸናጽል ዘአስተርአየ እስከዚህ አንድ ጸናጽል ይሄው በዚያው እህታው አይገለበጥም እያለ ነው። ለተበረህ ነው በዚያው ነው እያለ ነው። ይሄው እህታው ቡበይ ትምህርተ ይሄው አንድ ጸናጽል መንግስት ይሄ እህታ ነው ብያቸዋለሁ። ይሄ ቡበይ ይሄ መሳብ ማለት ሁለት ጥንድ የሚሉትን አንድ ጊዜ ይመጣል ማለት ነው። ይሄ መሳብ ማለት ይሄው ሳቡት ግድ ይሄው ግን መምታት ማለት ነው። ግድ ኩል
እስከዚህ አንድ ጸናጽል እስከዚህ አንድ እስከዚህ ደግሞ አንድ ማለት ነው። እስከዚህ አለ ደግሞ 30ው ላይ በጣም ማለት ነው። የቁሙ ጸናጽል ይሄን ይመስላል ማለት ነው። እሺ አሁን ደግሞ የመረግዱ ማለት ነው። አንድ ነው ይልና ሙ ይላል። አንድ ማለት ይሄ ጉሮሮ አንድ ነው። ጸናጽሉንም መሙላት ነው፣ ተመሳሳይ ነው ማለት ነው። በመረግዱ ውስጥ ጥንድ የሚሆን ከተገኘ እንደነገርኳችሁ በባለፈው እዚህ ጋር ሙ የሚል ነገር ሊቀመጥ ይችላል ማለት ነው። ስለዚህ ሰላ ልክ እንደቁሙ ጥንድ አድርገን የሚሉትን እንጥላቸዋለን ማለት ነው። ሰላም ይሄ ደግሞ የጸናጽል ምልክት ነው ብያቸዋለሁ። መረግድ ላይ እንደዚህ አይነት ዶት ስታገኙ የጸናጽል ምልክት ነው ማለት ነው። ይኸው አንድ ነው ይላል። ጉሮሮ ተመሳሳይ ነው ማለት ነው። ደብረ ታቦር የሚለውም አንድ ነው። ይሄ ደን አይቆጥርም ማለት ነው። ብረታ ወር ቦንም አይቆጥርም እያለን ነው። ዘላይ ጸናጽል የለውም የሚል ነው። ልክ እንደዚህ አይነት ማለት ነው። ልክ እንደዚህ ይታያችሁ ከሆነ ይሄኛው ልክ እዚህ ጋር ያለችው ተመሳሳይ ነው ማለት ነው። እዚህ ደረቱ ላይ ጸናጽል የለም እያለች ነው። ሶስት ጭረት ተመሳሳይ ነው። በዚያው ህተው ይሄም ላል አይቆጥርም እያለ ነው። ይሄ ደግሞ ተላይ ያለው ወዝ ማለት ነው። ምርተ ጊ ካለ በኋላ ተመሳሳይ ነው ማለት ነው። ግስት ይሄ ማሳረፍ ነው ማለት ነው። ይሄ አንደኛው ይሄ ስተት ነው። ሶስት ማሳረፍ ብቻ ነው ሊሆን የሚችለው ማለት ነው። ማሳረፍ ማለት በነገራችን ላይ ጸናጽሉ እንደዚህ ወደ ላይ ሄዶ እርፍ ብሎ እዚህ ጋር ላይ እርፍ ብሎ የሚቆይበት ማለት ነው። የላይ ተመሳሳይ ነው ከቁሙ ጋር ጭረት ደረቱ ማለት ካለ በኋላ በዚያው ይሄ ደግሞ አገስግስ የሚል በባለፈው ያሳየኋችሁ ማለት
ን ሰ ብሎ እንዳያሳርፍ ማለት ነው። ሰግድ እዚህ ጋር ማሳረፍ ድ ሰላሳ ይሄው መሙላት። አሁን በመረግድ የሚሞሉ ለምሳሌ ዘሟኒን የመሰለ ወመድህንን የመሰለ በጎል ሰረገላን የመሰለ ውእቱኬ የመሰለ ምልክት ማለት ነው። ውእቱኬ ምልክት፣ ዙር ምልክት፣ እነዚህን የመሰሉ አሁን የጠራኋቸው በሙሉ መረግድ ላይ መጨረሻቸው እየሞላ ይሄዳል ማለት ነው። ስለዚህ ወመድህንም በተመሳሳይ ነው ማለት ነው። እሺ መግጨት ወይም ይሄኛው ጭረጭረ ንፋቱ የበለጠ ሊገልጸው ይችላል። ተሰብ ሰላይ ጸናጽል የለም እያለ ነው። በዚህ በሰ ትክክል ናት ይችኛው። ይሄ ጸናጽል የለም እያለ ነው ማለት ነው። ሰብሃ እግዚእነ ይሄን ይመስላል ማለት ነው። እንግዲህ በተወሰነ መልኩ በቤተ ክርስቲያን ደግሞ ማህሌት ላይ እንዴት እንጠቀምበታለን የሚለውን በተወሰነ ቢያንስ የተወሰኑ ሰላም ለከ የሚለውን እንይ ማለት ነው። ለምሳሌ እነዚህ አንድ ጸናጽል ናቸው ብለናል። እንግዲህ እንዴት በቤተ ክርስቲያን ደግሞ ያልኋት ወደ ታች ጥላት ጸናጽሉን እንደዚህ የምታነሳናት ማለት ነው። ስለዚህ በባለፈው እንደሰራውላችሁ እነዚህ ሁለቶቹ ስንት ጊዜ ወደ ታች ጥለው ወደ ታች ይመልሳሉ፣ ወደ ላይ ይመልሳሉ ማለት ነው። ሁለት ጊዜ ወደ ታች፣ ሁለት ጊዜ ወደ ላይ ይመልሳሉ ማለት ነው። እነዚህ ጸናጽሉን ማለት ነው። እሺ እንግዲህ ሰላም እስከ ላ ድረስ ሁለት ጥንድ ያየን። ለምሳሌ ቤተክርስቲያን ነው ይሄው አንዴታል አነሳን ብለን መጀመሪያ ጣል እንደገና ጣል ሰላም እስከ ላ ድረስ ሁለት ጊዜ ጣል ማለት ነው። መጀመሪያ ስንጥል ብለን ስንጥል ከበሮ በትንሿ ሁለት ጊዜ ይመታል ማለት ነው። ይልና በትልቁ አንድ ጊዜ ይመታል ማለት ነው። ወደ ላይ ስንመልሰው ደግሞ አንድ ጊዜ ይመታል ትንሿ። ሰላም ትልቅ እንትኑን ይመታል ማለት ነው። ይሄኛውም በበለጠ ከበሮ ይዘን ልናየው እንችላለን ማለት ነው። ከበሮ ግን በትንሹ ስንል ሰላም እንግዲህ ይሄኛው እዚህ ጋር መመታላችሁ ትንሿን ነው ማለት ነው። በእናንተ እንዴት እንደማስረዳ ትንሽ ከበሮ ስለሌለ አሁን እዚህ ጋር እና በኮሜንት በከበሮ ብታሳየን የሚል ኮሜንት ስለተጻፈ ነው ማለት ነው። ስለዚህ ወደ ታች ስንጥል መጀመሪያ በደንብ ተከታተሉኝ። ወደ ታች ስትወርድ ሁለት ጊዜ እንመታለን። ከዚያ ወደ ላይ ስናወጣ ደግሞ አንድ ጊዜ እንመታለን። አሁንም ወደ ታች ስንጥል ደግሞ አንድ ጊዜ እንመታለን። ወደ ላይ ስናነሳው ሁለት ጊዜ ብለን በአፉ በትልቁ እንመታዋለን ማለት ነው። እንየው ለምሳሌ
ሰላም ልክ በእንደዚህ አይነት መልኩ እናስሄደዋለን ማለት ነው። ሞር ደግሞ ከበሮ ይዘን የምናየው ይሆናል ማለት ነው። እንግዲህ ይሄን ይመስላል ማለት ነው በጥቂቱ። ልክ በዚህ አይነት መልኩ ነው የሚሄደው እስከ መጨረሻው ድረስ ማለት ነው። በቃ ይሄ ከተያዘ ለኛ የሚከብድ ነገር አይደለም ማለት ነው። ትልቁ ነገር ምንድነው ወደታች እነዚህን በምን አይነት እንገልጸዋለን የሚለውን ነው ማለት ነው። ስለዚህ የዛሬ ትምህርታችን ይሄንን ይመስል ነበረ። ምናልባት እንዲብራራ የፈለጋችሁት ነገር ደግሞ ካለ በኮሜንት አሳውቁኝ። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለምታበረታቱኝ አመሰግናለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆያል።